ኦኬ ሶ ለነገ ፕሬዘንቴሽን ሳይሆን ጀስት ፕሮግረስ ሪፖርት አሳዩ ተብሏል። እኔ ነኝ የማወራው ብዙ እንትኑን ግን ያው ለማንኛውም ብለን እ፣ ይሄ ስለዚህ እንትን ይሄ አይደለም ፕሮጀክታችን ሌላ አሳይመንት ነው። እ፣ ፕሮጀክታችን ይሄ ነው። ይሄ ጀስት ሚኒ ቨርዥን ኦፍ ፕሮጀክት ነው እና ምን እንደሚመስል አሁን አሳይቻችሁ በቃ አጠር ባለች ቪዲዮ ነገ ጋር ሙሉ በሙሉ ሎስት እንዳትሆን ነው። ሶ የመጀመሪያው ጥያቄ ምንድን ነው? like አስተማሪው ምንድን ነው ስሩ ያለን? ቴሌግራም ታዩብኛላችሁ አውቃለሁ እኮ ልዑል ነው። ልዑል እኮ በቃ መነጸሩን አድርጎ እያየ እኮ ነው። ሶ ኮንፊገር ቪላንስ ኦን ኮር ኤንድ አክሰስ ስዊችስ ዲኤችሲፒ ኦን ኮር ስዊች። እሺ ሶ እዚህ ጋር ያሉትን ቪላን ኮንፊገር አድርጉ ነው የተባልን ያለው። ኦኬ አንዴ ፕሮጀክቱ የከፈተ ነው። እዚህ ጋር ያሉት ሁለት ቪላኖች ኮንፊገር አድርጉ። ከዛ እዚህ ጋር ደግሞ መታችሁ እነዚህን ሁለት ስዊቾች ዲኤችሲፒ አድርጓቸው ነው ያለን። እኔ ኦልሬዲ ኮዱን ሳይሆን ኮማንዶች ጽፌያቸዋለሁ። በቃ ፈጠን ፈጠን ብዬ ለማሳየት ነው የምሞክረው። አሁን ከስንት ሰዓት ነው? ከአንድ ሰዓት ጀምሮ ቪዲዮ ለመስራት የሞከርኩ ነበረ። በቃ ቪዲዮ የረዘመብኝ የሆነ ነገር እያስቸገረኝ እምቢ እያለኝ ነበር። እዚህ ጋር እንመጣለን። በመጀመሪያ ተውት እናያለን። ብዙ አላስፈላጊ ነገሮች አሉት። መጀመሪያ ያው ይሄ ባለፈው ዓመት የተማርነው ነገር ነው። ቪላን ክሬት እናደርጋለን። የቱ ጋር ነው? ቪላን ክሬት እናደርጋለን። ከዛ በኋላ ክሬት ካደረግን በኋላ እነዚህን ሁለት ፖርቶች እነዚህ ሁለት ዋየሮች ትራንክ እናደርጋቸዋለን። ትራንክ ምን ማለት ነው? መልቲፕል ቪላኖች በሴም ፊዚካል ሚዲየም ኦር ፊዚካል ዋየር ፓስ ያደርጉ ነው። እሺ ከዛም በኋላ ትራንክ ኮማንዱ ምንድነው? ስዊች ፖርት ሞድ ትራንክ። ከዛም በኋላ ከነዚህ ሁለት ፖርቶች ቀሪ ሌሎቹ ፖርቶች አክሰስ አድርገን ቪላኑን እዚሁ ክሬት ያደረግነው ቪላን which is ቪላን ስንት ነው? ምንድነው? ቪላን ቴንን ነው እዚህ ጋር ተጣላችሁ። ቪላን ቴንን አክሰስ እንዲያደርጉት እንሰራለን። ኦልሬዲ ቪላን ቴን ክሬት አድርገነው ነበረ። ኮማንዱ ያው ቪላንቲን ከዛም በኋላ ቪላንቲን ክሊክ ካደረግን በኋላ አክሰስ አድርጉት አልናቸው። ከዛም በኋላ በቃ ጨረስን። ይሄ የስዊች ኮንፊግሬሽን ነው። እዚህ ጋር ሌላ ስዊች አድርጌ ሌላ ቪላን አድርጌ ላሳያችሁ አስቤ ነበር፣ ግን ዋትስ ዘ ፖይንት ጀስት ቪዲዮን ያበዛሁት ነው። ዛሬ ሞባይል ኮምፒውቲንግ ዛግ ብለን የወጣ ነው። ስለዚህ በቃ አጠር ያለች ትንሽ ቪዲዮ ሰርች መሄድ ነው የፈለኩት። ያው አንድ ሰዓት ከ20 ደቂቃ ሙሉ አጠር ያለ ቪዲዮን ለመስራት የሞከርኩት ይገርማል እኮ። እዚህ ጋር እንመጣለን። መጀመሪያ ቪላኑን ክሬት አደርገዋለሁ። ያው ክሬት አደረኩት። ከዛ በኋላ በአጠቃላይ የመልቲ ሌየር ስዊች ከኮምፒውተር ጋር አይገናኝም። አንዳንዴ ይገናኛል፣ ግን እዚህኛው ቶፖሎጂ ላይ ስለማይገናኝ ኦልሞስት በቃ ኤቭሪ እንትን ባይሆንም ጀስት እየሰራ ያለ ሁሉም ፖርቶች በአጠቃላይ ምን እናደርጋቸዋለን? ትራንክ እናደርጋቸዋለን። እሺ ያው መጀመሪያ ግን ይሄንን ኮማንድ ማድረግ አለብን። ይሄንን ኮማንድ በጣም አስፈላጊ ነው ትራንክ ለማድረግ። ዝም ብለን እንደ ቅድሙ ስዊች እንደ አክሰስ ሌየር ስዊች ፖርት ሞድ ትራንክ አንልም። ስዊች ፖርት ትራንክ ኢንካፕሱሌሽን ዶት ዋን ኪው ብለን ምንድነው ፖርቱን ለትራንኪንግ ማዘጋጀት አለብን። ዘን ነው ትራንክ የምናደርገው። ከዛ በኋላ ያው ትራንክ ያለ ይጨምራል። ትራንክ ያደርጋል። ከዛ ቪላኑን አክሰስ እናደርገዋለን። ቪላኑን ክሬት አድርገናል። እዚህ ጋር ካያችሁት የቱ ጋር ነው ያለው? ቪላኑን ክሬት አድርገናል። ቪላኑን አክሰስ ካደረግን በኋላ አይፒ አድሬስ እንሰጠዋለን። 10.2.2.252 ይሄንን አይፒ አድሬስ እንሰጠዋለን። አሁን እዚህ ጋር ነው ሁለቱ እንትኖች ማነው ስማቸው? ሁለቱ መልቲ ሌየር ስዊቾች መለያየት ጀመሩት። አሁን እዚህ ጋር መንተን ደግሞ እስቲ እዚህ ጋር 10.2.2.2 አሁን እዚህ ጋር ደግሞ ምን ሰጠሁት ብላችሁ ብትጠይቁኝ 10.2.2.1 ሰጠሁት። ለምን ካላችሁኝ ሪዳንደንሲ የሞላው ሪዳንደንሲ ማለትም ይሄ ላይ በጣም ኢንኤፊሽንት ነው።
ግን ኔትወርክ ሲሰራ ኢንቴንሽናሊ ነው ኢንኤፊሽንት ሆነ። አንደኛው ነገር ፌል ካደረገ በሌላ መንገድ እንዲሄድ። ለምንድን ነው የአንደኛው አይፒ አድረስ አነስ አድርገህ የሰጠው ካላችሁኝ ደግሞ ወይ እሱ እንትን አነስ ያለው አይፒ አድሬስ የተሰጠው መልቲሌየር ስዊች ባክአፕ ስዊች ነው የምናለው። በዛ ነው የምንለየው፣ አነስ ባለ አይፒ አድሬስ በመስጠት። ይህን ከሰጠነው በኋላ ቀጣዩ የምናደርጋለን ስታንድ ከዚህኛው ስዊች እንቀጥል። የዚህኛው ስዊች ቀጣዩ እንትን ምንድን ነው? መጀመሪያ አነስ ያለ እንትን አስገባለት። ከዛ በኋላ ስታንድ ባይ ፕራዮሪቲ 90። ይሄ ሌላ በጣም አስፈላጊ ላስቴር ያልተሰራ ነው ነገር ነው። ላስቴር ሪደንደንሲ ስላልነበረ ሰላም ነበረ። ይሄ ስታንድ ባይ ምንድን አደረግን? ይሄ ስታንድ ባይ 10 ግሩፕ ውስጥ ፍጠርልኝ። ከዛ በኋላ ፕራዮሪቲው ደግሞ 90 ስጥልኝ ነው። እሺ ይሄ ይሄኛው ነው። ይሄ የባክአፕ እንትኑ ነው። ዋነኛው ላይ ደግሞ ከሄድን ዋነኛው ላይ ደግሞ ስንሄድ ምንድን ነው ስታንድ ባይ 10 አሁኑ ሴም ግሩፕ ሰጠነው። ነገር ግን ተለቅ ያለ ፕራዮሪቲ ስጠኝ ማለትም ትስጥልኝ ማለትም ይሄ መልቲሌየር ስዊች ነው ዋነኛው ዲኤችሲፒ እንትን የሚያከፋፍልልን። በጣም ጥሩ። እሺ ከዛም በኋላ ስታንድ ባይ 10 ይሄ አሁን ያለንበት የቱ ጋር ነው? ይሄኛው ዋነኛው መልቲሌየር ነው። ሜን መልቲሌየር ብዬ መጻፍ ነበረብኝ እዚህ ጋር። ከዛ በኋላ ይሄ ሌላ አስፈላጊ ነው። ስታንድ ባይ 10 አሁን ለሁለቱም ግሩፖች ሴም አይፒ አድሬስ እንሰጣለን። ለሁለቱም ግሩፖች ስልን ደግሞ አሁን አንድ ግሩፕ እዚህ ጋር አለ፣ ሌላ ደግሞ አንድ ግሩፕ እዚህ ጋር አለ። ራይት ለሁለቱም ግሩፕ ሴም አይፒ አድሬስ እንሰጣለን። እሺ ስታንድ ባይ 10 ፒ ከዛ ስታንድ ባይ 10 አይፒ 10.291 ይሄንን ሳስገባ አበደ ስዊቹ። ቪላንቴን እንደዚህ እያለ ማለት ነው እስከዚህ ድረስ ደጋግሞ እንትን እያደረገልኝ ነበረ። ለምን ኤረር ነበር ያስገባሁት። እንደዛ ነገር ማድረግ አልነበረብኝም። የተረጋጋው ስዊቹ ስታንድ ባይ 10 አይፒ ምን ይሄን ተሰጠው። ከዛም በኋላ ኦኬ ፒስ ብሎ ተስማማን። ከዚህ በኋላ የሚቀሩት ነገሮች በአጠቃላይ አንድ አይነት ናቸው። ዲኤችሲፒ ፑል ስጠዋለሁ። ይሄ ዲኤችሲፒ ፑል ማለት ደግሞ ከዚህ እስከዚህ ድረስ አይፒ አድሬስ ፒክ ማድረግ ትችላለህ። እና ዲፎልት ራውተር ሰጠሁት። ዲፎልት ራውተር ደግሞ ከአንድ ኔትወርክ ሌላ ኔትወርክ እንዲሄድ የሚረዳው እንትን ነው። ባለፈው ዓመት የነገርኳችሁ ነገር ነው። ዲኤንኤስ ሰርቨር ደግሞ ማስገባት አለብን። ግን አጌን ጀስት በቃ በጣም በቻልኩት መጠን ለማሳነስ ሞክሬያለሁ ይህን ቪዲዮ። ለዛ ነው በጣም አሳጥሬ ለመስራት የሞከርኩት። ከዛ ዲፎልት እናስገባለን። አሁን አለቀ። የሚቀረው ምንድነው? እነዚህ ነገሮች እነዚህ ሁለት ስዊቾች አክቹዋሊ ዲኤችሲፒ እንዲሰሩ ከፈለግን ሰርቪስ ዲኤችሲፒ ከዛም እዚህ ጋር መተን ወይኔ ድርቅ ያለ ትምህርት ኢን ኮንፊግ ቲ ሰርቪስ ዲኤችሲፒ። እሺ በቃ ሰጠናቸው ለሁለቱም። በቃ ዲኤችሲፒ ፓራሜትሮች አንድ አውት አድርጉ ያልናቸው ነው። ከዛ ስነካ ሞስት ፕሮባብሊ አይሰራም። አዴ ሰራ። ዋው! አቤት አቤት አቤት! አሁን ይሄ ነው ዋነኛው አይፒ ዋነኛው እንትን የሚባለው ይሄ ነው። ለመድጋሚ ለማሳየት ፕራዮሪቲ መቶ ሰጥተዋል። ግን አሁን ጀስት የሆነ ነገር ተፈጠረ እናስብ። ይሄ ዋየር አንድ ሰው መጥቶ በቃ ይሄንን ዋየር ሰረቀው። ከዛም ኢንት ምንድን ነው ስሙ የዚህኛው ሰረቀው ብለን እናስብ እስቲ። እና ከሰረቀው ኔትወርክ ላይ አሁንም ኔትወርኩ መቀጠል አለበት። ለምን ያውት ይሄ የኤፍቢ ካምፓስ የሰራን ስለሆነ ተማሪዎቹ አሁንም ዋይፋይ አክሰስ ማድረግ አለባቸው። ካለዛ ተበልተዋል። እዛ ሸትዳውን እናድርገው ፎር ቴምፖራሪሊ። አሁንም ይሄ ኮምፒውተር ዲኤችሲፒ ሪኩዌስት ሲጠይቅ ሰክሰስፉል መሆን አለበት። ሰክሰስፉል ሆነ።
ለምን ይሄ ከባድ ሰው አለ። ይሄ ባካፕ መጣና እንዴ የኔ ተራ ነው ይላል። ለምን ይሄኛው እንትን ስለሌለ እዚህ ጋር ያለው እንትን ምንድነው ስሙ መልቲሌየር ስዊች ስለሌለ ማለት ነው። በቃ ጨረስን። ወይኔ ከአንድ ሰዓት ተኩል በኋላ በቃ አለቀ። በቃ ዶንት ፎርጌት ቱ ላይክ ኮመንት ሰብስክራይብ